አርሰናል የዝውውር ጉዳዮችን በተመለከተ በቅርብ ቀናት ያው የተለያዩ ስሞችን እንሰማለን። የአርሰናል የስፖርት ዳይሬክተር አንድሪያ ቤርታ ያላቸው አንደኛው አካሄድ የሚመስለው ከብዙ ተጫዋቾች ጋር በተመሳሳይ ጊዜ መደራደር እና ብዙ ታርጌቶችን መያዝ፣ መጨረሻ ላይ የታርጌቶቹን ቁጥር እየወሰኑ መጥቶ መጨረሻ ላይ አንደኛው ላይ ትኩረት ማጽናት ይመስላል። አዩብ ከቦዋዲ ጋር እና አርሰናል የተጫዋቹ ቁጥር አንድ ፈላጊ ሆኖ ብቅ ብሏል። ብዙ ፈላጊዎች አሉት። ብዙ ፉክክር የሚኖርባቸው ይመስለኛል። በዓለም ዋንጫው ላይ ሞሮኮ እስከቆየችበት ጊዜ ድረስ በቀደም ኢምፕረስ እያደረገ የሚቀጥል ከሆነ አሁን ከስኮትላንድ ጋር ነው የሚጫወቱት እና ሊል ችኮላ የለበትም ተጫዋቹን ለመሸጥ። ግን የዋጋ ተመኑ 60 ሚሊዮን ፓውንድ ነው ብለዋል። እኔ በጣም ጥሩ ዋጋ ነው የምለው። ግን ፈላጊዎች ብዙ አሉት። ሪያል ማድሪድ ይፈልገዋል ይባላል፣ ፓሪስ ሳን ጀርመን ይፈልገዋል ይባላል፣ ቼልሲ ይፈልገዋል ይባላል እና ሌሎች ትልልቅ ክለቦች ሊቨርፑል ይፈልገዋል ይባላል። ውስጥ ሁሉም ትልልቅ የአውሮፓ ክለቦች ከዚህ ተጫዋች ጋር ስማቸው አሁን ሳይሆን ሲዝኑን በሙሉ ተጫዋቹ እንዲህ አይነት እድገት እያሳየ ስለነበር የመጀመሪያ ጨዋታዎች ላይ ካየናቸው በጣም አስደናቂና ያልተለመደ ብስለት ካላቸው የ16 ዓመት 18 ዓመት ተጫዋች የማይመስል አይነት ብስለት ካሳዩን ተጫዋቾች መካከል አንደኛው ነው። እኔ እንዲያውም በዚህ ዓለም ዋንጫ እስካሁን ድረስ ትልልቆቹ ተጫዋቾች በቅርብ ጨዋታዎች ላይ ጎሎች አስቆጥረዋል፣ ግን ለነሱ መደበኛ ነው አይደለም። ያንን ማድረግ በጣም ኢምፕረስ ያደረገኝ ተጫዋች እሱ ነው። የሞሮኮ አሰልጣኝ ሞሐመድ ዋሃቢ ምንም አላስገረመኝም የሚል አስተያየት ይሰጡ። ያላስገረማቸው ምክንያት ምን አይነት ተጫዋች እንደሆነ በሚገባ ስለሚያውቁ እንደሆነ ተናግረዋል። ባለፈው እሁድ ሞሮኮ ከብራዚል ጋር ተጫዋታ 1-1 ከተለያየች በኋላ ምንም የሚያስገርም ነገር አይደለም ለኔ። ምክንያቱም ይህንን ተጫዋች ከፈረንሳይ ብሔራዊ ቡድን ተጫዋችነት ለመንጠቅ ከፍተኛ ጥረት አድርገናል እና ልዩ ተጫዋች እንደሆነ በማወቃችን ምክንያት ነው የተፋለም ነው መጀመሪያው ነው። ስለዚህ ለኔ የሚያስገርም አልነበረም። በጣም የተለየ ተሰጥኦ እንደሆነ ስላወቅን ነው እንዴትም ለዚህ ዓለም ዋንጫ ለሞሮኮ እንዲጫወት የሚቀጥለው የዓለም ዋንጫ የተወሰኑ ጨዋታዎች ሞሮኮ ላይ ይደረጋሉ እንደምታውቂው እና የዛ የዓለም ዋንጫ ደግሞ ትልቁ ስታር እንዲሆን ያኔ 22 ዓመቱ ብቻ ነው የሚሆነው እና ለዛ ስንል ነው የተፋለም ነው እና ለእናንተ ምናልባት ለዚህ ተጫዋች ክህሎት እንግዳ ለሆናችሁ ሰዎች በጣም አስገራሚ ሊሆን ይችላል። ለእኔ ግን እንደዛ አይደለም። ምክንያቱም እኔና ፌዴሬሽናችን ይህንን ተጫዋች ለቤተሰቦቹ ሀገር ለሞሮኮ እንዲጫወት ለማድረግ ብዙ ባትለናል ብለዋል እና እንዲህ አይነት ብቃት ሲያሳይ ከሲኒየር ሁሉንም ዋንጫዎች ካሸነፈ እንደ ካሰሚሮ ካለ ከፍተኛ ልምድ ካለው ተጫዋች ፊት ከፕሪሚየር ሊግ ምርጥ አማካዮች መካከል ከሚባለው ብሩኖ ጊማራይሽ ፊት እና ከሉካስ ፓኬታ ፊት ከብራዚል ብሔራዊ ቡድን ጋር ነው የተጫወተው እና ትንሹ ዝርዝር ትንሽ አይደለም ግን ትንሹ ዝርዝር እድሜ 18 ዓመቱ መሆኑ ብቻ ነው የሚገርም ነው እና እዛ ጨዋታ ላይ ያሳየው የጨዋታ ሰብእና አስደናቂ ነው። የብራዚል ብሔራዊ ቡድን በጠቅላላው ደካማ ነበር፣ ግን ደካማ ከሆነባቸው ምክንያቶች መካከል አንደኛው በተለይ በመጀመሪያው አጋማሽ የሞሮኮ ብሔራዊ ቡድን ከፍተኛ ብልጫ እንዲወስድ ያደረገው ይሄ የ18 ዓመት ተጫዋች ላይ የማይጠበቅ ብስለት አሳይቶ ሲጫወት የነበረው ሁሉም ነገር ቀላል የሚመስልለት አይነት ተጫዋች ነውና ሁሉም ፍሰት በሱ በኩል የነበረው የዛሬ 3 ዓመት ተኩል የሞሮኮ ብሔራዊ ቡድን በአፍሪካ ብሔራዊ ቡድኖች ታሪክ የመጀመሪያው ግማሽ ፍጻሜ የደረሰ ቡድን በሆነ ጊዜ ገና 18 ዓመቱ ነበር ይሄ ልጅ። አሁን በሚቀጥለው የዓለም ዋንጫ ላይ 15 ዓመቱ ነበር፣ አሁን በ18 ዓመቱ ነው እንደዛ እየተጫወተ ያለውና እዛ ጨዋታ ላይ ሜዳ ውስጥ ከነበሩት ተጫዋቾች ሁሉ ብዙ ፓስ ያደረገው ተጫዋች እሱ ነው። በቮሊዩም በብዛት ማለት ነው። ከ66 ፓሶች 60ውን አሳክቷል። 91% የኳስ ማቀበል ትክክለኝነት ነበረው ከሁለቱም ቡድኖች በኩል ማለት ነው። ከሁለቱም ቡድኖች በኩል ብዙ የአንድ ለአንድ ፍልሚያዎችን ያሸነፈው ተጫዋች እሱ ነው። 9 ዱዌሎች ፍልሚያዎች አሸንፏል። ከሁለቱም ቡድኖች በኩል ሁለተኛው ብዙ የተሳኩ ድሪብሎች ያደረገው ተጫዋች እሱ ነው። 5 ድሪብሎች ሞክሮ 3ቱን አሳክቷል። የመጀመሪያ የዓለም ዋንጫ ጨዋታውን ለሞሮኮ ብሔራዊ ቡድን የመጀመሪያ የፉክክር ጨዋታውን ያደረገው እና ቅድም እንደጠቀስኩት እነ ያሲን ቦኑ፣ አሽራፍ ሀኪሚ እና ሌሎችም ተጫዋቾች ባለፈው የዓለም ዋንጫ ላይ በደመቁበት ጊዜ አንድም ጨዋታ አድርጎ የማያውቅ ተጫዋች ነው በመጀመሪያ ጨዋታው ይህንን ያደረገው እና ልክ እንዳየሹ መቼስ የ17 የ18 የ19 ዓመት ተጫዋቾችን በተመለከተ እርግጠኛ ሆኖ አፍን ሞልቶ ለመናገር ያስቸግራል። የሆኑ ተጫዋቾችን በዛ እድሜ ይሄማ ለሚቀጥሉት ዓመታት የዓለምን እግር ኳስ የሚቆጣጠር ቀጣዩ ምርጥ የማጥቃት ተጫዋች፣ ቀጣዩ ምርጥ አማካይ የሚል ግምት ወይም ትንቢት ተተንብዮላቸው በኋላ በዛ ግምት ልክ ያልኖሩ ተጫዋቾች አሉ። ግን
አንዳንድ ኤክሰፕሽኖች ግን አሉ፣ ወዲያው እንዳየናቸው የምናውቃቸው፣ ይሄማ በቃ ያለ ጥርጥር ትልቅ ተጫዋች ይሆናል የምንላቸው።